የነበረው ነገር እንደገና ይሆናል፣ የተደረገውም ተመልሶ ይደረጋል። ከፀሐይ በታች ምንም አዲስ ነገር የለም። ማንም እነሆ ይህ አዲስ ነገር ነው ሊል የሚችል አንዳች ነገር አለን? ቀድሞውኑ በዚሁ የነበረ ነው፣ ከኛ በፊት የሆነ ነው። የቀድሞ ነገሮች መታሰቢያ የላቸውም፣ ወደፊት የሚመጡትም ቢሆኑ ከነሱ በኋላ በሚተኩት አይታወሱም። እኔ ሰባኪው በኢየሩሳሌም የእስራኤል ንጉሥ ነበርሁ። ከሰማይ በታች የተደረገውን ሁሉ በጥበብ ለማጥናትና ለመመርመር ራሴን አተጋው። አምላክ በሰዎች ላይ የጫነው እንዴት ያለ ከባድ ሸክም ነው! ከፀሐይ በታች የተደረገውን ነገር ሁሉ አየው፣ ሁሉም ከንቱ ነው፣ ነፋስንም እንደመከተል ነው። የተጣመመው ሊቃና አይችልም፣ የሌለም ነገር ሊቆጠር አይችልም። እኔም በልቤ እነሆ ከኔ በፊት በኢየሩሳሌም የገዙት ከማናቸውም ይልቅ ታላቅ ሆኛለሁ፣ ጥበብም በስቶልኛል፣ በብዙ ጥበብና ዕውቀት ተሞክሮ አልፌአለሁ አልሁ። ከዚያም የጥበብና የእብደትን የሞኝነትንም ነገር ለመገንዘብ ራሴን አተጋው። ይህ ነፋስ እንደመከተል መሆኑን ተረዳው። ጥበብ ሲበዛ ትካዜ ይበዛልና፣ ዕውቀት ሲጨምርም ሐዘን ይበዛል።